ሰላም ጤና ይስጥልኝ የታማኝ መረጃ የዘወትር ተከታታዮች እንደምን ቆያችሁ? ይህ ከሀገር ውስጥና ከሀገር ውጭ የሚከሰቱ ዕለታዊ መረጃዎች የሚደመጡበት ታማኝ የዜና ምንጭ ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ዘወትር የምንለቃቸው ዘገባዎች እንዲደርሱ የደውል ምልክቱን ይጫኑ። በጋዛ ያለው የምግብ እጥረት በርካቶችን በቆዳ የተሸፈኑ አጽሞች አድርጓቸዋል ተብሏል። በእስራኤል የእርዳታ እገዳ ምክንያት በረሃብ አፋፍ ላይ በምትገኘው በጋዛ ከፍተኛ የተመጣጠነ ምግብ እጦት የተመለከተችው የስነ ምግብ ባለሙያ ራባ ሶቦህ ነገሮች ከአእምሮዋ በላይ መሆናቸውን ትገልጻለች። በዚህ ሳምንት ከተመለከተቻቸው ክስተቶች መካከልም የመጀመሪያዋ ሴት አራስ ልጇን ጡት ስታጠባ ራሷን በመሳት ወደ ድንገተኛ ክፍል መወሰዷን የምትገልጽ ሲሆን ለቀናት ምግብ ያልበላች ሴት ነበረች ስትልም የሜድ ግሎባል ምግባረ ሰናይ ሰራተኛዋ ለአሶሺየትድ ፕሬስ አገልግሎት ተናግራለች። በማግስቱ በሌላ የሕክምና ተቋም ውስጥ ሶቦህ 5 ኪሎ ግራም የሚመዝን ከፍተኛ የተመጣጠነ ምግብ እጥረት ያለበት የ1 ዓመት ህፃን ማግኘቷን የምትገልጽ ሲሆን የህፃኑ ክብደት በአማካይ ከመደበኛው በግማሽ ያነሰ ነው። ህፃኑ ምንም አይነት ጥርስ ያላሳደገ ሲሆን ለማልቀስ በጣም የተቸገረና የተዳከመ ነበር ስትል ሶቦህ ተናግራለች። እናትየውም የተመጣጠነ ምግብ እጥረት ነበረባት። የእናትየውን ሁኔታ የሚገልጸው ቃልም በቆዳ የተሸፈነ አጽም የሚለው ነው ስትል ተናግራለች። እናትየው ምግብ እንድትሰጣት ስትጠይቅ ሶቦህ ያለማቋረጥ ማልቀስ መጀመሯን የምትናገር ሲሆን በወቅቱም የአቅም ማነስ ስሜት እንደወረራት ትገልጻለች። ሶቦህ አንዳንድ ጊዜ ትንሽ ገንዘብ ወይም ትንሽ የራሷን ምግብ እንደምትሰጣቸው የምትገልጽ ሲሆን አሁን ግን እሷን በተመሳሳይ ፈተና ውስጥ እያለፈች መሆኗን ትገልጻለች። ይህ በጣም መጥፎ ስሜት ነው። መርዳት ፈልጌ ግን እንደማልችል ሳውቅ ምድር ተከፍታ ብትውጠኝ ምኞቴ ነበር ስትልም ተናግራለች። ዓለም ማየት የሚፈልገው ከዚህ በላይ ምን አይነት ጭካኔ የተሞላበት ትዕይንት ነው ስትልም አክላለች። ወደ ጋዛ ሊገባ የሚችለው እርዳታ የሰዎችን ሰፊ ፍላጎት መሸፈን አይችልም ተባለ። የእስራኤል መንግስት ወደ ጋዛ የተወሰነ መጠን ያለው የተገደበ እርዳታ እንዲገባ እንደሚፈቅድ አስታውቋል። ይህን ተከትሎም ግን የተገደበ ማለት ምን ማለት ነው የሚሉ ጥያቄዎች እየተነሱ ይገኛል። የእርዳታ ቡድን የሆነው ኦክስፋም የጋዛ አስተባባሪ የሆኑት ዋሲም ሙሽታሃ ጥያቄውን ሲመልሱ የሰዎችን ከፍተኛ ፍላጎት መሸፈን የማይችል አነስተኛ መጠን ያለው ምግብ፣ ውሃና መድኃኒት ማለት ነው ብለዋል። አሁን የሚገባ ማንኛውም እርዳታ ነዳጅ፣ የንጽህና መጠበቂያ እቃዎች ወይም ሌሎች ለሆስፒታሎች ወሳኝ የሆኑ የንጽህና መጠበቂያ አቅርቦቶችን የማካተት እድሉ አነስተኛ መሆኑንም አክለዋል። ሙሽታሃ ለአልጀዚራ እንደተናገሩት ከሆነ በአሁኑ ጊዜ ሰዎች በረሃብ ውስጥ ብቻ አይደሉም፣ ተጎድተዋል፣ ታመዋል እና ተፈናቅለዋል። ስለዚህ ማንኛውም የሚገባ እርዳታ መጠኑ መጨመር አለበት ብለዋል። አክለውም ድርጅታቸው የእስራኤልን እርዳታ አውታሮች ለመገልበጥና እርዳታን በራሱ መንገድ ለማሰራጨት እቅድ እንዳለው የገለጹ ሲሆን አሁን ያለው ነገር ግልጽነት የለውም፣ ነገር ግን ኦክስፋም የምናገለግላቸውን ሰዎች መብት የሚጥስ ስርዓት አካል እንደማይሆን ማረጋገጥ ጋለሁ ሲሉ ተናግረዋል። በአስቸኳይ የሚያስፈልገው ነገር መሬት ላይ አዳዲስ መሰናክሎች ሳይሆን እውነተኛ ተደራሽነት፣ አስተማማኝ ኮሪደሮችና የዓለም አቀፍ የሰብአዊ ሕግን ማክበር ነው ሲሉም አክለዋል።